ከአላህ የሆነ ተአምር ነው። አላህ ስብሓነሁ ወተዓላ ተአምር አድርገን አስቀረናል። በዚህ ተአምር የሚገሰጽ የሚመከር የሚያስተነትን አለን እያለ ነው። የመርከቢቱ ሁኔታ እንዲህ ነበር። ከዚህ በኋላ የውሃው መጥለቅለቅ መጣ። አላህ ስብሓነሁ ወተዓላ ለኑህ ዓለይሂ ሰላም ልዩ ምልክትን ነገራቸው። ይህች ምልክት በተገለጸች ጊዜ ያመኑ ሰዎችን ቤተሰቦችህን እና ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ ጥንድ አድርገህ በመርከቢቱ ላይ አሳፍር አላቸው። ይህች ምልክት ምድጃ መገንፈሉ ነበር። ምልክቱን ሲገልጽ ወፋረት ተኑር ይላል። ተኑር በሚለው ቃል ዙሪያ የተለያዩ የሊቃውንት ትንታኔዎች አሉ። ከፊሉ ከመሬት የሚፈልቁ የተለያዩ ምንጮች ናቸው ሲሉ ተናግረዋል። ግን ካለው ትንታኔ ጠንካራው እኛ ዛሬ እንደምናውቀው ተኑር ማለት የዳቦ መጋገሪያ ቦታ ምድጃ ማለት ነው። እሳት የሚቀጣጠልበት ቦታ ነው። ኑህ ዓለይሂ ሰላም በቤቱ ውስጥ ዳቦ መጋገሪያ ተኑር ነበር። አላህ ስብሓነሁ ወተዓላ ከዚያ ምድጃ ውስጥ ውሃ ሲፈልቅ ስትመለከት ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ ጥንድን አስገባ አለው። አላህ እንዲህ ይላል حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول ومن آمن وما آمن معه إلا قليل ትእዛዛችን በመጣ ጊዜና ምድጃው በገነፈለ ጊዜ ከእያንዳንዱ እንስሳ ጥንድ ጥንድን አድርገህ የጥፋት ቃል ካለፈበት ሰው በስተቀር ቤተሰቦችህን እና ያመኑትን አሳፍር አለው። ከእርሱም ጋር ጥቂቶች እንጂ አላመኑ። ከመጡ ዘገባዎች የአማኞች ትልቁ ቁጥር 80 ሰዎች ነው። በሌላ ዘገባ ደግሞ 10 ሰዎች ብቻ ናቸው ይላል። በእርግጥም ከዕለታት አንድ ቀን ኑህ ዓለይሂ ሰላም የተባለውን ልዩ ምልክት አየ። ውሃ ከምድጃ ስር ሲፈልቅ ተመለከተ። ወዲያውኑ በተራራው ላይ ወዳለችው መርከብ ገሰገሰ። ተራራው እርሱ ይኖርበት ከነበረችው መንደር አቅራቢያ ነው የሚገኘው። ሱብሃንአላህ። እዚያ ሲደርሱ በምድር ላይ ያሉ ተንቀሳቃሽ እንስሳት ሙሉ በሙሉ ጥንድ ጥንድ ሆነው በመርከቢቱ ዙሪያ ተኮልኩለው አገኛቸው። በመርከቢቱ ላይ ለመሳፈር ፍቃድን እየተጠባበቁ ነበር። በአላህ ሱብሓነሁ ወተዓላ ፍቃድ ተከሰተ። አላህ ሱብሓነሁ ወተዓላ ከእያንዳንዱ የምድር ክፍል ሰበሰባቸውና የመሳፈር ፍቃድን የሚጠባበቁ ሆነው በመርከቢቱ ዙሪያ ተሰለፉ። በመጀመሪያ ኑህ ዓለይሂ ሰላም ወደ መርከቢቱ ከገቡ በኋላ እያንዳንዱን እንስሳ እያሳፈሩ በመርከቢቱ የተለያዩ ክፍሎች ይደለድሏቸው ጀመር። አሳፍረው ባጠናቀቁ ጊዜ የሰማይ ደጃፎች እና ምድር ውሃን በማውረድ እና በማፍለቅ እንደሚከፋፈቱ ብሎም ምድር እንደምትጠፋ የሚናገር መለኮታዊ መልእክት መጣ። አላህም ሱብሓነሁ ወተዓላ እንዲህ ይላል ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر ወዲያውም የሰማይ ደጃፎችን በሚንቧቧ ውሃ ከፈትን። ዝናብ ሳይሆን የሰማይ ደጃፍ ነው የተከፈተው። የምድርንም ምንጮች አፈነዳን። እያንዳንዱ የምድር ክፍል ውሃ ያፈልቅ ጀመር። ውሃውም የሰማዩና የምድሩ በእርግጥ በተወሰነ ሁኔታ ላይ ተገናኘ። በሂሳብ የተለካ ውሃ የሚወርደው ውሃ ከአላህ ሱብሓነሁ ወተዓላ ዘንድ የተወሰነ ነበር። ከዚያን ሰዎች፣ ዛፎች፣ በምድር ላይ ብቅ ያለ ነገር ሁሉ ይሰጥም ጀመር። አላህ ሱብሓነሁ ወተዓላ እንዲህ ይላል
ኖህ በርግጥ ጠራ። መልስ ሰጪዎቹ እኛ ምንኛ አማርን። እርሱንና ቤተሰቦቹን ከታላቅ ጭንቅ አወጣ ነው። ትውልዶቹ እነርሱ ቀሪዎቹ እንዲሆኑ አደረግን። ለእርሱም በኋለኞቹ ትውልዶች ውስጥ ጥሩ ዝናን ተውንለት። በዓለማት ውስጥ በኑህ ላይ ሰላም ይስፈን። እኛ አሳማሪዎችን በዚህ መልክ እንመነዳለን። እርሱ ከአማኝ ባሮቻችን መካከል ነው። ከዚያም ቀሪዎቹን አጠፋን ይላል። በሌላ አንቀጽ እኛ ውሃው ድንበር ባለፈ ጊዜ በተንሻላይቱ ታንኳ አሳፈርናቸው። መገሰጫ ልናደርጋትና አጥኒ የሆነች ጆሮ ታጠናትም ዘንድ ነገርናችሁ ይላል። ውሃው ከጊዜ ወደ ጊዜ እያየለ መጣና ከተሞች፣ መንደሮች እና ሰዎችም ሁሉ ሰመጡ። የውሃው ከፍታ እንደተጠቀሰው በምድር ላይ ካለው ከፍተኛ ተራራ በ15 ሜትር ወደ ላይ ከፍ ያለ የበለጠ እስኪሆን ድረስ ነው ያየለ። ተራሮች ሁሉ ሰመጡ። አላህ ሱብሓነሁ ወተዓላ በመጥለቅለቁ ውስጥ የነበረውን የውሃውን ማየል እንዲህ ይገልጸዋል። እርሷም እንደ ተራሮች በሆነ ማዕበል ውስጥ በእነርሱ ይዛቸው የምትንሻለል ስትሆን በአላህ ስም ተቀመጡባት አለ። ማዕበሉ በተራሮች ቁመት ልክ ነው። በጊዜው ኑህ ዓለይሂ ሰላም መርከቢቱን ተሳፍሮ ውሃው መጥቶ ሲያንቀሳቀሳት መሄዷን መቆሟን በአላህ ስም ነው እያላችሁም በውስጧ ተሳፈሩ፣ ጌታዬ መሐሪ አዛኝ ነውና አላቸው። አላህ በዚች መርከብ በኩል እዝነቱን ገለጸልን። ቀጥሎ ከአላህ ስብሓነሁ ወተዓላ ዘንድ ትእዛዝ ተላለፈ። አንተም አብረውህ ካሉት ጋር በታንኳይቱ ላይ በተደላደልክ ጊዜ ምስጋና ለዚያ ከበደለኞች ሕዝቦች ላዳነን አላህ ይገባው በልም ጌታዬ ሆይ ብሩክ የሆነን ማውረድ አውርደኝ፣ አንተም ከአውራጆች ሁሉ በላጭ ነህ በል። አላህ ስብሓነሁ ወተዓላ ለኑህ ዓለይሂ ሰላም እርሱንና ቤተሰቦቹን ነፃ እንደሚያወጣው ቃል ገብቶለት ነበር። በእርግጥም የኑህ ቤተሰቦች ከአንድ ልጁ በስተቀር አብረውት ነበሩ። ባለቤቱ እንኳ አብራው ነበረች። አላህ ስብሓነሁ ወተዓላ በቁርአን አላህ ለነዚያ ለካዱት ሰዎች የኑህን ሴትና የሉጥን ሴት ምሳሌ አደረገ። ከባሮቻችን ከሆኑ 2 መልካም ባሪያዎች ስር ነበሩ፣ ከዷቸው በሚለው ቃሉ የጠቀሳት ይህች ካዲ ሴት በጊዜው አልነበረችም። ቀደም ሲል ሞታ አላህ ስብሓነሁ ወተዓላ በምትኳ አማኝ ሴትን ተክቶት ነበር። ያች ከእርሱ ጋር በመርከቢቱ የነበረችው አማኝ ነበረች። አንድ ከነዓን ተብሎ ከሚጠራው ልጁ በስተቀር ሁሉም ልጆቹ አብረውት ነበሩ።